ባርኪኝ እናቴ ማርያም ስልሽ ተደላደለልኝ ሕይወቴ ባንቺ በእናቴ በእመቤቴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ ቻናላችን በሰላም መጡ። ዛሬ የምናወራው ስለ ክርስቲያኖች የድል አርማ ስለ ሰማዕቱ ቅዱስ ጊዮርጊስ ነው። ከሮም እስከ ልዳ ሀገሩ ለጊዮርጊስ ክብሩ ተሰማ ዝናው በዓለም ክብሩ ተሰማ ዝናው በዓለም ክብሩ ተሰማ ዝናው በዓለም። እርሱ ለክርስቶስ ፍቅር ብሎ ስቃይን በትዕግስት የቻለ በዘመናችን የሚገጥሙን ፈተናዎች ትልቁ ተምሳሌታችን ነው። በዛሬ ቪዲዮ በዓለም ዙሪያ የምናውቀውን የቅዱስ ጊዮርጊስ ታሪክ ብቻ ሳይሆን ስቃዩን እና ለምን እንደተሰቃየ በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻ ድረስ ተከታተሉልን። የታመነ አርበኛ የሮም የኢትዮጵያ እረኛ ተመልከተው ጥሩሩን በደረቱ የወርቅ ዘውድ ደፍቷል ከራሱ ዘመኑ ተንቆጥቁጧል በወርቅ በብር የክብር ካባ ለብሷል ጊዮርጊስ። የቅዱሱ ሕይወት ቅዱስ ጊዮርጊስ የተወለደው በልዳ ወይንም ፍልስጤም ሲሆን ወላጆቹ እግዚአብሔር የሚፈሩ ነበሩ። ገና በወጣትነት ዕድሜው የሮም ሰራዊትን ተቀላቅሎ በክህሎቱና በጀግንነቱ ይወደድ ነበር። ነገር ግን ልቡ ያለው ከምድራዊ ክብር ይልቅ ከሰማያዊ መንግስት ነበር። ይህን ጊዜ ነው ክርስቶስን ለሚከተሉ ምዕመናን በመቆምና ምስክርነቱን በመመስከሩ ከንጉሥ ዲዮቅልጥያኖስ ጋር አይገባ ሰጣ ገባ ውስጥ መግባት ጀመረ። መስቀል ሀብሉ ካንገቱ ጋሻና ጦሩን ተመልከት ከሰገባው ማለ ሰይፉም በነጭ ፈረስ ተቀምጦ ይተማል በሜዳው ይላል ረምረም በቆላ በደጋው። ከዛም በኋላ ቅዱስ ጊዮርጊስ ለ7 ዓመታት ያህል አስከፊ ስቃይ ተፈጸመበት። 7 ጊዜ ተገሎ 7 ጊዜ በታምራት ተነስቷል። ሰውነቱን በጣጠሱት፣ በብረት መጋዝም ቆራረጡት፣ በፈላ ዘይትም ተጣደ። ነገር ግን የእግዚአብሔር ቸርነት ፈጽሞ አልተወውም ነበር። እያንዳንዱ ስቃይ ለሰው ልጆች የእምነት ጥንካሬ ማሳያ ነበር። በተለይ በገዢው ፊት ያሳየው የአቋም ጽናት ብዙ መናፍቃንን ወደ ክርስትና እንዲመለሱ አድርጓል። ወዳጆቼ ዛሬ በሕይወታችን ብዙ መከራ ሊያጋጥመን ይችላል። ነገር ግን እንደ ቅዱስ ጊዮርጊስ በጸሎትና በእምነት ጸንተን ከቆምን ድል የኛ ናት። የቅዱስ ጊዮርጊስ ረድኤት ከሁላችን ጋር ይሁን። ይህ ታሪክ ልባችሁ እንደነካው ተስፋ አደርጋለሁ። አስተያየታችሁን ኮመንት ላይ ጻፍ አድርጉልኝ። ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ የቤተ ክርስቲያናችን ታሪክ አብረን እንማማር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።